እግዚአብሔር ይመስገን። ዛሬ ወደዚህ መጣሁት አዲስ ወደዚህ ሀገር ወደ ምዕራብ ሀገር ለሚመጡ ለእህቶቼ ነው እና አንዳንድ ነገሮች ለማስተማር ነው እኔ ባለኝ እውቀት ማለት ነው። ማለት ለሚያውቁት ኖርማል ነው አያስፈልጋቸው ራሳቸው ስለሚያውቁት እና ሀረብኛ ስለሚችሉት ችግር የለም ስለሚያውቁት ማለት ነው። ግን ለሚያውቁት አዲስ ለሚመጡት መዳሞቻቸው ለሚያዙት ግራ ለሚጋቡት አንዳንድ ነገር ለማስተማር ነው። ካሳያችሁ መቼም ሲያዩት እና በደጋግሞ ሲያዩት እና በእስክሪብቶ ነው ደብተር ቢጽፉ ጽፎ ቢያስቀምጡት እና አንዳንድ ቁጭ ስሉት ያውታል ማለት ነው። ያ ነገር እነሱ ሲያዙት ግራ አይጋቡትም፣ የተባሉትን ነገር ያደርጋሉ ማለት ነው። ማለት አሁን አንድ ምሳ ሲሰሩት አሁን ብቻቸው ስለማይሰሩ ግዴታ አብሮ ከነሱ ጋር አብራን ትካገሰ ማንኛውም አዲስ ሰራተኛ ቢሆን ብቻቸውን አይሰሩም። ስለዚህ ይህን አሁን ማንካ ምጭ ብላ ይባባላሉ። ያ ነገር ጊዜ ሲያዙ ይጠቅማቸዋል ብዬ ያሰብኩትን ወደዚህ የመጣው ጋር ማለት ነው። ይሄኛው የምናየው ያው በኛ በኢትዮጵያ በአማርኛ ማለት ነው። ሹርባ ማንካ ነው በአማርኛ ማለት ነው። ማንካ ነው በዚህ ይሄ በኛ ሹርባ ማንካ ነው የሚባለው። እዚህ ደግሞ እችኛዋ ስሪራ ገብሻ ትባላለች። ትንሽ ከሆነችው ስሪራ ገብሻ ትላለች። ትልቁ ከሆነ ደግሞ ክብራ ገብሻ። በአማርኛ ሾርባ ማንካ ነው የሚባለው። እችኛው ማንካ የስኳር ማንካ ነው የሚባለው። በአማርኛ ስሪራ የገብሻ ስሪራ ገብሻ የሾርባ ይባላል። ስኳር በኛ በአማርኛ ማለት ነው። ይሄ ደግሞ ትልቁ ደግሞ ክብራ ገብሻ ይባላል ማለት ነው። ማለት ነው ስኒ ደግሞ ምንለው ቡና የምንጠጣበት በሀገራችን። እዚህ ደግሞ እዚህ ሀገር የሚባለው ሀረርኛ የምትባለው እችኛዋ ፊንጃል የጋዋ ፊንጃል ማለት ነው። እኛ የቡና ነው የምንለው። ቡና ማለት የጋዋ ፊንጃል፣ ቡና ማለት ጋዋ ነው። ጋዋ ቡና ማለት ጋዋ ማለት ነው። በሀረርኛ ጋዋ ነው፣ በአማርኛ ቡና እንደምታውቁት። እችኛ ደግሞ ጂቢ ማለት አንቺ ማለት ነው። የቡና ማለት ነው። እና የሻይ ብርጭቆ ደግሞ ሻይ ማለት ሻይ ነው። ሻይ ሲባል በወተት ልናፈላው ይለያል እንጂ እሱ በሀሊብ ስለሚፈላ ሻይ ሀሊብ ይባላል ማለት ነው። በቻይ ቀዩ ደግሞ ቀዩ ሀሞር ቻይ ሀሞር ማለት ነው። ያው ሌላቸው የፈለኩት እቺ የሻይ ብርጭቆ ናት። የሻይ ብርጭቆ ነው የምንለው። የጂቢሊ ግላስ ቻይ ይሻል ማለት ነው። ብርጭቆ የሻይ ብርጭቆ ስሎች የሻይ ብርጭቆ እና ሌላቸው ስፍሪያ የሚባለው ስፍራ ማለት ስፍራ ደግሞ ስፍራ ማለት ፌስታል አለ። ይሄኛው ድስት ነው። ድስት ማለት ነው በእኛ በዚህ ሀገር ስፍሪያ ነው የሚባለው ድስት። ስፍሪያ ማለት ነው። ይሄ ድስት ስፍሪያ
ሱፍሪያ እና ሱፍራ ይለያያል። ሱፍራ ማለት ሱፍሪያ ድስት ነው። ሱፍራ ማለት ይሄ ምሳ ሲበሉ ቁርስ ሲበሉ አንጥፎ የሚበሉበት ማለት ነው። እንግሊዝኛ ሱፍሪያ መሰለኝ ከአረብኛ ይለያያል። በአረብኛ ስማርት ይባላል። ስማርት ማለት ይሄኛው ወረቀት ራሱ ማለት ነው። ሱፍሪያ ስማርት ይባላል። ምሳ ሲበሉ እዚህ ላይ ተጠቀሙትና ከዛ በጨርሱ እና ብርጭቆ ነው። በእኛም ብርጭቆ በአማርኛ ማለት ነው። በሀገራችን በኢትዮጵያ ብርጭቆ ነው። በዚህ ሀገር ደግሞ ግላስ ይባላል። ግላስ አሁን ብርጭቆ የሻይ ብርጭቆ፣ የውሃ ብርጭቆ እንደምንለው አለ። እዚህ ደግሞ ግላስ ይባላል። ግላሳት ሆኖ የማይ ግላሳት የማይ ማለት ነው። የቻይ ግላስ ሁለተኛ ማለት ነው። አሁን በኢትዮጵያ በኛ ስኒ አሁን ስኒ ይለያል። ስኒ እንደሚባለው ግላሳት ይባላል። ግላስ ማለት የማይ ግላሳት ማለት ነው። ይሄ የውሃ ነው ማለት ነው። የውሃ ብርጭቆ፣ የማይ ብርጭቆ እዚህ ውስጥ ምን አለ? ውሃ አለ ማለት ነው። ውሃ አለ የምንጠጣበት ብርጭቆ ማለት ነው። ስለዚህ ይሄኛው ውሃው ማለት ነው። በአረበኛ ባለው ማይ ጅብል ማይ ግላስ ሾርብ ባሾርብ ማለት ውሃ አምጪልኝ፣ የሚጠጣ ውሃ አምጪልኝ ማለት ነው። ያው በማውቀው በትንሹ አንድ አመት ከሶስት ወር ነው። ግን እግዚአብሔር ይመስገን በትንሹ ከሚያውቁት አዲስ ተረቶች ይችላሉ። አንዳንድ ነገሮች ይችላሉ። ሙሉ ለሙሉ አረበኛ ጨራሽ ባልችለው የታዘዝኩትን አምጪ የተባልኩትን እንደዚህ አድርጊ የሚባሉትን ይሰማሉ። አሁን የመጀመሪያ ጊዜ ሲመጣ አረበኛ ነገራችን ነበር። አምጪ ይገባሉ። እነዚህ የሚያስተምሩ እንደዚህ ብሎ ቢያሳዩ እንደዚህ አይነት የሚያስተምሩት እንደዚህ አይነት የሚያስተላልፉት ቢኖር ኖሮ ከእነሱ አይቼ እማራለሁ፣ ከእነሱ አይቼ እረዳለሁ፣ ከእነሱ አይቼ እንደዚህ ግራ ሊጋቡ ነበር። ግን የለም እንደዚህ አድርጉ ይሄ እንደዚህ ነው የሚያስተምሩ ማለት እኔ በሀገራችን ወደዚህ ሀገር ሲመጣ ሰውስም አልተማርኩም። ከማርያም ጋር እግዚአብሔር ይመስገን እሷ በጣም ጥሩ ስራ እግዚአብሔር ጤና ይስጣት እና እሷ ስታዘኝ በቃ ስታዘኝ አምጪ ይሄ እንደዚህ እኔ ደግሞ ቀልጣፋ ነኝ ማለት ወዲያው ይዘዋለሁ። እንደዚህ ይሄኛል አልደረቅም፣ ይገባኛል፣ ቶሎ ይገባኛል ማለት ነው። ምናችሁ እኔ አሁን እናንተ ለስተላልፍ ፈለግኩ እናንተ አይታችሁ እንድትማሩበት። አንዳንድ መዳሙ ትዕግስት የላቸው፣ እግዚአብሔር ትዕግስት የላቸው፣ በጣም ዳረጋችሁ ትዕግስት የላቸው። አምጪ ይሉሽና ከዛ እስከምታመጭ ድረስ ራሱ ቁልቁ ብለን እንጫወታለን። እኛ ደግሞ አንዳንዶች አበሻዎች እኛ ራሳችን ማለት ነው ቶሎ ይገባል ስለምንፈራ ይጠፋብናል። የምናውቀው ነገር ራሱ ይጠፋብናል ማለት ነው። ለዚህ አሁን ዩቲዩብ ላይ አይታችሁ እንትን ብላችሁ ማለት አይታችሁ በቃ ላይ የተለያየ ነገር ጽፋችሁ ቁጭ ስትሉ ታነባላችሁ። ይሄ በአማርኛ ማለት ነው በምትችሉ ጽፋችሁ ከዛ በኋላ ይሄ እንደዚህ ማለት ነው፣ ይሄ እንደዚህ ማለት ነው፣ እንደዚህ ማለት ነው አትርጉማችሁ። ከዛ ቶሎ ለማወቅ ቶሎ አማርኛ ለመቻል ጥረት እንትን ታደርጋላችሁ ማለት ነው። እውቀት ይኖራችሁ ተስፋ አደርጋለሁ ማለት ነው። አሁን ብላ በአማርኛ ብላ ነው። ይሄ በዚህ ሀገር ሰች ይባላል ማለት ነው። ሰች ትልቁም ትንሹም ሰች ይሄ ብላ ማለት ነው። ብላ ነው ማለት ነው። በአማርኛ ማለት ነው ሰች ይባላል። ይሄኛው ፌርሙስ ነው በአማርኛ። ፌርሙስ አይደለም የሚባለው። አሁን
ሻይ የሚጠቀሙት እዛ የሚጠቀሙ ኢትዮጵያ ማለት ነው። ሻይ እንዳይቀዘቅዝ ሻይ አፈልተን እዚህ ላይ እንጨምራለን። እንዳይቀዘቅዝብን ቁጭ እናደርጋለን። ለብዙ ጊዜ ይጠቅመናል ማለት ነው። አሁን ጠዋት ካፈላን እስከ 6 ሰዓት እስከ 5 ሰዓት አይቀዘቅዝም ማለት ነው። ያቆያል። ደግሞ ያቆያል። ይህም በዚህ ነገር የሚባለው ደላ ፌርሙስ ማለት ደላ ሻይ ሰዊ ሀብት ደላ ጂቤ ሲሆን ሻይ አፊውና ፌርሙስ ጨምሬና አምጪ። ሻይ አፍልታሽ ፌርሙስ ላይ ጨምረሽ አምጪ። ሻይ ሰዊ ሀብት ደላ ጂቤ ስልሻለች። ከዛ ሻውን አፊውና ፌርሙስ ላይ ጨምሬና አምጪ። ደላ ማለት ይሄ ነው። ይሄ ደላ ማለት ይሄ ነው ማለት ነው። የሻይ ያለ ብቻ የቡና ብቻ ታዘዙ ነገር እንድትማሩበት እንድትለውጡበት ተስፋ አደርጋለሁ። ይጠቅማችኋል ያሰብኩት ይሄን። ደህና ነው። ወዳችኋለሁ እና ከወደዳችሁ ቪዲዮውን ሰብስክራይብ አድርጉ። ወዳችሁ ደህና ሁኑ። እንደምትማሩበት እንደምትለወጡበት ተስፋ አደርጋለሁ።